ሰላም ጤና ይስጥልኝ ውድ የጤና 360 ቤተሰቦቻችን እንደምን አላችሁ? እንደ ሁል ጊዜ ሁሉ ለእናንተ ይጠቅማሉ፣ ይበጃሉ፣ ህይወታችሁን ያስተካክላሉ ብለን ያሰብናቸውን የጤና ቲፖች ይዘን ቀርበናል። ዛሬ በጤናው ዓለም በስፋት እየተነጋገረ ያለውን በጾም መራመድ የተባለውን ጉዳይ እንመለከታለን። ይህ ዘዴ ግትር የሆነ የሆድ ስብን ለማጥፋት እንደሚረዳ ሰምተው ይሆናል። ነገር ግን በእርግጥ እንደሚባለው አስደናቂ ለውጥ ያመጣልን? እስከዚህ ቪዲዮ መጨረሻ ድረስ በጾም መራመድ ምን እንደሆነ፣ ለምን ውጤታማ እንደሆነና እንዴት የራሱ የዕለት ተዕለት ልምድ ማድረግ እንደሚችሉ ግልጽ ግንዛቤ እሰጣችኋለሁ። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለመሆኑ በጾም መራመድ ማለት ምን ማለት ነው? በቀላል አገላለጽ ቁርስ ከመብላቱ በፊት ሰውነቱ ገና ምግብ ባላገኘበት ሁኔታ ላይ ሆኖ መራመድ ማለት ነው። በጣም ቀላል ይመስላል አይደለ? ነገር ግን ይህ ትንሽ ለውጥ ሰውነቱ የተከማቸ ስብን፣ በተለይም ብዙዎቻችንን የሚያስቸግረውን ግትር የሆነ የሆድ ስብን ለኃይል ምንጭነት እንዲጠቀም በማድረግ ረገድ ትልቅ ልዩነትን ታመጣለች። በሰውነታችን ውስጥ ምን እየተካሄደ እንደሆነ እንይ። ምግብ በሚመገቡበት ጊዜ በተለይም ካርቦሃይድሬት የኢንሱሊን መጠናችሁን ይጨምረዋል። የኢንሱሊን ስራ ደግሞ ግሉኮስን ለኃይል እንዲውል ወደ ሴሎቻችሁ ማጓጓዝ ቢሆንም በተመሳሳይ ጊዜ ሰውነቱ ስብን ከማቃጠል ይልቅ እንዲያከማች ምልክት ይሰጣል። በጾም ሁኔታ ላይ ሲሆኑ ለምሳሌ ጠዋት ከ2 ሰዓት እስከ 6 ሰዓት ሳይመገቡ ሲቆዩ የኢንሱሊን መጠናችሁ ዝቅተኛ ይሆናል። ይህም ሰውነቱ ስብን ለማቃጠል ዝግጁ እንዲሆን ያደርገዋል። አሁን በዚህ ወቅት ቀለል ያለ የእግር ጉዞ እንደሚያደርጉ ያስቡ። በጾም መራመድ ማለት ይህ ነው። የሰውነቱን ተፈጥሯዊ ሂደት በመጠበቅ ስብ እንዲቃጠል የማድረግ ዝቅተኛ እንቅስቃሴ ኢንሱሊን ዝቅተኛ ስለሆነና ሌሊቱን ሙሉ በጾም በማሳለፉ ምክንያት የሰውነቱ ግላይኮጂን ክምችት ስለሚቀንስ ሰውነቱ ለኃይል ምንጭነት ወደ ስብ፣ በተለይም ወደዚያ ግትር የሆነ የሆድ ስብ ፊቱን ያዞራል። ይህንን በቋሚነት ማድረግ በእነዚህ ለመቀነስ አስቸጋሪ በሆኑ የሰውነት ክፍሎች ላይ ያለውን ስብ ለመቀነስ ይረዳል። ነገር ግን ጉዳዩ ስብ ለማቃጠል ብቻ አይደለም፣ የሰውነቱን ተፈጥሯዊ የሜታቦሊክ ተለዋዋጭነት ማክበርም ጭምር ነው። ሌሊቱን ሙሉ ሲጾሙ ሜታቦሊዝም ወደ ስብ ማቃጠል ሁኔታ ይሸጋገራል። በጾም መራመድ ሰውነቱ በዚህ ሁኔታ ላይ ረዘም ላለ ጊዜ እንዲቆይ ያበረታተዋል። ይህም በግሉኮስ ላይ ብቻ ከመደገፍ ይልቅ የተከማቹ ስቦችን ለኃይል እንዲጠቀም ይገፋፈዋል። ይህ ሂደት የኢንሱሊን ስሜትን ያሻሽላል። ይህ ለአጠቃላይ የሜታቦሊክ ጤና ትልቅ ዜና ነው። ስለ ጉዞ ራስዎን በፍጥነት መሮጥ ወይም ከባድ እንቅስቃሴ ማድረግ አያስፈልጎትም። እንዲሁም በመጾም መራመድ በጣም የሚመረጠው ወጥ በሆነ መጠነኛ በሆነ ፍጥነት ሲከውኑት ነው። ሳይተነፍሱ ረዘም ላለ ጊዜ ሊቀጥሉበት የሚችሉት አይነት ጉዞ የልብ ትርታውን ከፍ የማድረግ ነገር ግን በፍጥነት የማይደክሞ ፈጣን የእግር ጉዞ እንደማለት ነው። ከ30 እስከ 60 ደቂቃ ለማድረግ ይሞክሩ። ይህ ጊዜ ሰውነቱ በደንብ ወደ ስብ ክምችቱ እንዲገባ ለማድረግ በቂ ነው። በተመሳሳይ ጊዜም በየቀኑ ለማድረግ የማይሰለች ነው። መረማመድ በሰውነት ላይ ብዙ ጫና ስለማይፈጥር ለሁሉም ሰው የሚቻል እና በጠዋት ፕሮግራም ውስጥ በቀላሉ የሚካተት ነው። አሁን አንዳንዶቻችሁ ምግብ ሳበሉ እንቅስቃሴ ማድረግ የጡንቻ መሳሳትን ወይም የኃይል ማነስን ያመጣል ብላችሁ ልትገምቱ ትችላላችሁ። ይህ የተለመደ ስጋት ነው። መልካሙ ዜና ግን እንደ መራመድ ያሉ ዝቅተኛ እንቅስቃሴዎች በጾም ሲደረጉ የጡንቻን መጠን በጥሩ ሁኔታ እንደሚጠብቁ ጥናቶች ያሳያሉ። በተለይም ራስዎን በጣም ካላስጨነቁ ወይም ቀኑን ሙሉ ምግብ ሳይበሉ ካልዋሉ በስተቀር ጡንቻችሁ ጤናማ እንዲሆኑ ከጉዞ በኋላ ፕሮቲን ያለው የተመጣጠነ ምግብ መመገቦን ያረጋግጡ። ሌላው መታወቅ ያለበት ነጥብ በጾም መራመድ እንደ አስማት በአንድ ጀንበር ለውጥ አያመጣም። አንድ ቀን ጠዋት ተራምዶ ወዲያውኑ የሆድ ስብ ይጠፋል ማለት አይደለም። ይህ ጤናማ አመጋገብንና ሌሎች እንቅስቃሴዎችን ታክለውበት በቋሚነት የሚደረግ ትንሽ የኑሮ ዘይቤ ምርጫ ነው። የዚህ ዘዴ ማራኪነቱ ቀላልና ተደራሽ መሆኑ ነው። ምንም አይነት ውድ የጂም አባላት አያስፈልገውም። እርስዎ ጥንድ የስፖርት ጫማና ትንሽ ቁርጠኝነት ብቻ ነው የሚያስፈልጉት። በአጭሩ ውስጥ ይናጠቃለው። በጾም ማራመድ ኢንሱሊን ዝቅተኛ በሚሆንበት ጊዜ እንቅስቃሴ በማድረግ የሰውነቱን ተፈጥሯዊ ስብ ማቃጠል ሂደት ይጠቅማል። ግትር የሆነ የሆድ ስብን በቀላል እና ዘላቂ በሆነ መንገድ ለኃይል ምንጭነት እንዲውል ያበረታታል።
ከመካከለኛ ፍጥነት ጋር ከ30 እስከ 60 ደቂቃ መራመድ ተመራጭ ነው። ራስዎን በከባድ ስፖርት ማድከም አያስፈልግዎትም። ከጉዞ በኋላ የሚወሰድ የተመጣጠነ ምግብ ጡንቻን ለመጠበቅና ኃይልን ለመተካት ወሳኝ ነው። ከእንቅስቃሴው ጥንካሬ ይልቅ ወጥነት ይበልጥ አስፈላጊ ነው። በጊዜ ሂደት ይህ ልምድ ትርጉም ያለው ለውጥ ያመጣል። ስለዚህ ግትር የሆነ የሆድ ስብን ለመቀነስ ቀላል ግን ውጤታማ ስልት የፈለጉ ከሆነ ማንስ አይፈልግም? በጾም መራመድን ለምን አይሞክሩትም? በሳምንት ጥቂት ቀናትን በመጀመር ምን እንደሚሰሙት ይመልከቱና ከዚያን ያሳድጉት። እነዚህን ጥቂት ደቂቃዎች ከኔ ጋር ስላሳለፋችሁ አመሰግናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እባካችሁ የላይክ ምልክቱን ይጫኑ እና ተጨማሪ የጤና ምክሮችን ለማግኘት ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እንደ ሁልጊዜው በእግር ጉዞ ያላችሁን ልምድ ወይም ጥያቄ ከታች ባለው ኮሜንት መስጫ ላይ ብታስቀምጡልኝ ደስ ይለኛል። ለሰውነታችሁ ጥንቃቄ አድርጉ፣ የሚፈለገውን አዳምጡ እና ያስታውሱ፣ ትናንሽ እርምጃዎች ብዙ ጊዜ ወደ ትልቅ ለውጥ ይመሩታል። ስለተከታተላችሁኝ ከልብ አመሰግናለሁ።